የመጨረሻው ዘመን ምን አይነት ምልክቶች ናቸው እንደ ባይኖሩ ብላችሁ የምትፈልጓቸው ግን ግዴታ ቤተክርስቲያን ውስጥ እንዲሆኑ የተጻፈላቸው ካራክተሮች ምንድናቸው? የመጀመሪያው ነገር ሰዎች ራስ ወዳድ ይሆናሉ። ቤት ውስጥ ገብቷል የኔነት መንፈስ። ስለኔ ብቻ እንዲነገር የሚሉ አስተምሮቶች አሁን በዝተዋል። የመጨረሻ ዘመን ምልክቶች ናቸው። ፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 5 ግን ለሌሎች የሚጠቅመውን እንጂ ለራሳችሁ ብቻ የሚጠቅመውን ነገር አትመልከቱ፣ ለከንቱ ውዳሴ ወይም ራስን ወዳድነት የሆነ ነገር አታድርጉ ይላል። ሁለተኛ ገንዘብ ወዳድ ይሆናሉ። ላቨርስ ኦፍ መኒ ይለዋል። በጣም የገንዘብ ፍቅር የሞላባቸው ገንዘብ እንደፈለገ ሊድ የሚያረጋቸው ሰዎች ይሆናሉ። ሶስተኛ ትምክተኞች ወይም ቦስትፉል ይለዋል። በቃ ፕሪቴንድ የሚያረጉ ባዶ ናቸው ግን ያላቸው መስለው የሚቀርቡ ለምክር የማይመቹ ለትምህርት የማይመቹ የመጨረሻው ዘመን ምልክቶች ናቸው። አራተኛ ፕራይድፉል ትዕቢተኞች ወይም አረገንት ይለዋል። ትንሽ ነገር ያውቃሉ፣ ያችን ትንሽ ነገር እያብራሩ የሁሉ ነገር የበላይ የሚመስላቸው ሰዎች ይመጣሉ። ለምን? የመጨረሻው ዘመን ጥይት አግኝቷቸው። አምስተኛ